የተስማማነው ነው መተን በህግ ማቀፍ ውስጥ ያመጣነው this should be very clear to everyone ከህግ ማቀፍ ውጪ በተደረገ ህዝባዊ አመጽ የፖለቲካ ነባራዊ የፖለቲካ ሁኔታውን አስለውጠን ኢህአዴግ የሚባልን በህወሓት የበላይነት ሲመራ የነበረ ጠንካራ ስርዓት እጁን ጠምዝዘን መጨረሻ ላይ የተስማማነበትን የፖለቲካ መፍትሄ ማለትም ኢህአዴግ ሳይንኮታኮት ከውስጡ ሪፎርም ማይንድድ ይሆኑ ለውጥ ሊያራምዱ ይችላሉ ወደ ዲሞክራሲ ሊያሻግራሉ ይችላሉ የተባሉትን በህዝብ የሚደግሙ በኢትዮጵያ ፓርላማ ፍላጎት ሳይሆን በኢህአዴግ ስራ አስፈጻሚ ፍላጎት ሳይሆን በቄሮ አቅም እጁን ጠምዝዘን ነው ይሄ አመራር ወደፊት የመጣው እና የኢትዮጵያ ፓርላማ ከውስጡ ፈልጎ አብይ አህመድን የመረጠ ለማስወሰድ የሚደረገው አካሄድ it is not true we are not talking history we are talking what happened 2 years ago የዛሬ 2 አመት የሆነው ነው የዛሬ 2 አመትም ያደረግነው ውስጡ ስለነበርኩ አንደኛው ስለነበርኩ ስለማቀው ከ4 አመት ፍትጊያ ከ4 አመት ግጭት ከ4 አመት እልህ አስጨራሽ ደም አፋሳሽ ትግል በኋላ የፖለቲካ ስምምነት ላይ ተደርሶ ህወሓት የበላይነቷን ለመልቀቅ ስልጣኑን በወዴንና በባዕዴን እጅ እንዲገባ ከተደረገ በኋላ በፍቅር አይደለም ህገ መንግስት አንቀጽ በመጥቀስ አይደለም ነባራዊ ፖለቲካ ሁኔታው በህዝብ አመጽ ተለውጦ በህዝብ ደም በህዝብ ልጆች ደም ተለውጦ ከዛ በኋላ በፖለቲካ የተደረሰበት ስምምነት የፖለቲካ ሊቃኑ የደረሱበት ስምምነት ነው ፓርላማ ሄዶ እጅ የተጨበጨበበት ስለዚህ የሽግግር መንግስት ነው አሁን ያለው ራሱ የሽግግር ባላደራ መንግስት ነው በሽግግር ወቅት ግን እንዳይዳከም ህግ የሚያወጣት አቅም እንዲኖረው ካለን ጎረቤቶችና ከሌሎች ነባራዊ ሁኔታ በሙሉ አቅሙ ሀገርን ሊያሻግር የሚችል መንግስት መኖር አለበት ከተከራከሩት ውስጥ አንዱ ስለነበርኩ አንዱ ሐሳብ የነበረው ምንድነው እሺ አዲስ ጠቅላይ ሚኒስትር ወደፊት ይምጣ ነገር ግን ያለው ሌጅስሌቲቭ ያለው ፓርላማ ይፍረስ የተለያዩ ተቋማት ይፍረሱ ተለሉቱባቱ ባባለታኖች እስር ቤት ይግቡ ሲባል ኖ አንደኛ ፍትህን ሳክሪፋይስ አድርገን ሰላማዊ ሽግግር መምጣት አለበት ሁለተኛ የሽግግር መንግስቱ ኦሬዲ በህዝብ ዱላ የደከመ ስለሆነ ህጋዊ ከለላውን የምናዳክምበት ከሆነ ፓርላማውን የምናፈርስበት ከሆነ የበለጠ ደካማና vulnerable ይሆናል ለኢንተርናል ሳቦቴጅ and ኤክስተርናል ኢንተርፌረንስ የተጋለጠ ይሆናል ስለዚህ እስቲ እንሞክረው ያሉትን ተቋማት አስቀጥለን ያለው ፓርቲ አስቀጥለን እንሻገር ብሎ ፓሽኔትሊ ከተከራከሩት ግለሰቦች ውስጥ አንዱ ነኝ ዛሬ የሽግግር መንግስት በአዲስ መልኩ እንደተነሳ ዛሬ አይደለም ሎክ ዛሬ ለምርጫ እየተዘጋጀን ባለበት ወቅት አይደለም ትላንትና ከህወሓቶች ጋር ከወያኔዎች ጋር በመንታገልበት ወቅት ሽግግር መንግስት አዲስ አወቃቀር አስፈላጊ አይደለም ብለን ከተከራከርነው ነው ስለዚህ አሁን የሽግግር መንግስትን እንደ ትልቅ ነገር አንስተው የሽግግር መንግስት እኮ ዛሬ ቢነሳ ፍትሃዊ እኮ ነው ወንጀል እኮ አይደለም ህጋዊ አይደለም ማለት ምን ማለት ነው ህጋዊ አይደለም ማለት ገዩ ፓርቲ ከመስከረም በኋላ እንደሚያበቃለት ተስማምተናል እነሱ እንኳን ይስማማሉ በነገራችን ላይ ገዩ ፓርቲ ከመስከረም በኋላ ያበቃለታል ስለዚህ ለማስቀጠል የህግ ትርጉም እናድርግ አይደለም የሚሉት ገዩ ፓርቲ መስከረም ላይ እንደሚያበቃለት ካመኑ እነሱ በህግ ትርጓሜ ስልጣን እናስቀጥል ነው የሚሉት ሌላው ተቃዋሚ ሽግግር መንግስት ይቋቋም ከተባለ ህገ መንግስታዊ አይደለም ማለት አይቻልም ህገ መንግስታዊ ነው ምክንያቱም ህገ መንግስቱ ምርጫ ለማራመድ ለማካሄድ እስካልፈቀደ ድረስ አማራጭ አቀራረቦች መቅረብ አለባቸው ብሎ መቅረብ ምንም ስህተት የለውም ለሀገር ይጠቅማል ብለን ከተማመንበት የሽግግር መንግስት ቢቋቋምም ህገ መንግስታዊ ነው ማለት አንችልም ይሄ ትክክለኛ የህገ መንግስቱን አተረጓጎም አይደለም ህዝብን ለማስፈራራት
ስብሰባ ላይ እንደሆነ የሽግግር መንግስት ሳይሆን የብትንትናው የብጥብጥ መንግስት የሚሉበት ሁኔታ አለ እንዴው ያ መከራከሪያ ያቅርቡት ፎረሙ ላይ ሽግግር መንግስት ያስፈልጋል የሚሉት ፓርቲዎች ያቀርቡ ለምን እንደሚያስፈልግ የሽግግር መንግስት አያስፈልግም የሚሉት ጠቅላይ ሚኒስትሩን ጨምሮ ያቀርቡ ሌላ አማራጭ አለ የሚሉት የኬርቴከር ገቨርንመንት የሚሉት ያቀርቡ ተወያይተን እናደርገዋለን የማይሆነው ግን ለዚህ ሀገር የማይጠቅመው የኔ ብቻ ነው የሚያዋጣው የሚለው አካሄድ ከዚህ በፊትም የተማላደረሰንም አሁን ወደፊት አያራምድም አዙ ላይ ከሽግግር መንግስት ጉዳይ ሳንወጣ ትናንት ጠቅላይ ሚኒስትሩ አንድ ያነሱት መከራከሪያ ነጥብ አለ የተወሰኑ ወራት ምርጫውን ማራዘም ይቀላል ወይስ ለሽግግር መንግስት መደራደር ይቀላል ሽግግር መንግስት ለማቋቋም ለመደራደር በራሱ ብዙ ወራት ይፈጃልና ከዛ ይልቅ ለተወሰኑ ወራት ምርጫውን ማራዘም ይሻላል የሚል ሐሳብ አቀርበዋል የትኛው ነው የሚሻለው በእናንተ በኩል ሁለተኛ እዚሁ ላይ አያይዤ መጠየቅ የምፈልገው ነገር ስለ ሽግግር መንግስት ያላችሁ አቋም ምንድነው እናንተ የወራት ጥያቄ አሁንም እኮ ያንን ማቅረብ ይችላሉ ፎረሙ ላይ እዚሁ ላይ ግን የወራት ነው ወይ ራሱ ምርጫው ለወራት መራዘሙ በምንድን ነው ያረጋገጠው እሱን አንደኛ ካሁን እስከ ምርጫው እስከ መስከረም ማውቂያ ድረስ ወደ 5 ወር አለ ለድርድርና ለውይይት በቂ ነው መደራደር ስለማይፈልጉ ነው ምክንያት እየደረደሩ ብቻቸውን ለመሮጥ ስለሚፈልጉ ነው በብልጽግናዎች ባለፈው 2 ዓመት ብቻቸውን የአንድ ፓርቲ የአንድ ግለሰብ ስልጣንን ለማደላደል ሺዎች መስዋዕትነት የከፈሉበትን የለውጥ ተስፋ ሲያጨናግፉ ደርሰዋል አሁን ደግሞ በፈጣሪ ኢንተርቬንሽን ብቻቸውን መሮጥ የሚከለክላቸው ክስተት ተፈጥሯል ይሄን ለመከላከል ነው ውሃ የማይቆጠር መከራከሪያ እያቀረቡ ያሉት እንጂ ለማንኛውም አይነት መንግስት መስረታ 5 ወር ከበቂ በላይ ነው የሽግግሩንም ወይ ለማድረግ የኬርቴከር ገቨርንመንቱንም ወይ ለማድረግ ወይ ደግሞ እነሱ እንደሚሉትም ደግሞ ራሳቸው እንዲቀጥሉ የሚያደርግ ሁሉንም ለመስማማት ለማየት በቂ ነው አንድ ሁለተኛ ኮሮና መቼ እንደሚያልፍ እንኳን እኛ ቻይናዎቹ አሜሪካዎቹም አላወቁ ምርጫው መቼ ነው የሚካሄደው ሊነግሩን ይችላሉ ማንንም ሊነግር አይችልም አንዳንድ ድርጅቶች ከአመት እንዳያልፍ ይላሉ ኮሮና እስከ አመት ከቀጠለ ስንር ብናረግ አስቀድሞ መስማማት መግባባት አስፈላጊ ነው የምንለው እንዲህ አይነት ጥያቄዎች ተንጠልጥለው እንዳይቀሩ እንደዚህ አይነት ጥያቄዎች ሲነሱ አድሬስ የምናደርግበትን መካኒዝም ማስቀመጥ አስፈላጊ ስለሆነ